ሰላም ጤና ይስጥልን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እናሰማለን። ዋና ዋናዎቹን በማስተዋወቅ እንጀምራለን። ከሰሞኑ ወደ ኤርትራ የቀይ ባህር ወደብ ከተማ ምጽዋ እየተደረጉ ያሉ በረራዎች ትኩረት ስበዋል። አስመራ ከቴህራን የመሳሪያ ቅብብሎሽ ውስጥ መግባቷን የሚያሳዩ መረጃዎች እየወጡ ነው። በአሜሪካ ማዕቀብ የተጣለበት የኢራን አየር መንገድ ጭምር ወደ ምጽዋ በረራ ማድረጉ ተሰምቷል። አስመራ ከኢራን ከድሮን አልፎ የሚሳኤል ቴክኖሎጂ የማግኘት እድሏ ይሰፋ ነው ተብሏል። ኢትዮጵያ ምን መልስ መስጠት እንደሚገባት ሐሳብ ቀርቧል፣ እንመለከተዋለን። ድንበር ላይ ሁለት የሚሊተሪ ቤዞች ሊቋቋሙ መሆናቸውን የሚያሳይ መረጃ ወጥቷል። ሁለቱም የሚሊተሪ ቤዞች ወይንም የጦር ሰፈሮች በኢትዮጵያ ድንበር ላይ ይቋቋማሉ ተብሏል። ለምንና በምን ጉዳይ ይህንንም አካተናል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በእንግሊዝ ከእውቁ የአልጀዚራ ጋዜጠኛ መህዲ ሐሰን ጋር ቃለ ምልልስ አድርገዋል። ጌታቸው የኢትዮ ኤርትራን ውጥረት በተመለከተ በዚሁ ቃለ ምልልሳቸው ሐሳብ ሰጥተዋል። ጦርነት አይፈነዳም ሲሉ የጠቅላይ ሚኒስትሩ አማካሪ ተናግረዋል። የቀድሞው የሰላም ሚኒስትር ዴኤታው በዛሬው ዕለት ፍርድ ቤት ቀርበዋል። በችሎቱ አቶ ታዬ ደንደአ በሁለት ክሶች ነጻ መባላቸው ተሰምቷል። ይህንንም እንመለከታለን። በሐዋሳ ኢንዱስትሪያል ፓርክ ልዩ የኢኮኖሚ ዞን ውስጥ በሚገኘው ቶዮ ሶላር ካምፓኒ የሚሰሩ ሰራተኞች በቻይና አለቆቻቸው ድብደባና ጥቃት ደርሶባቸዋል። ድብደባ ሲፈጸም የሚያሳየው በደህንነት ካሜራ የተቀረጸው ተንቀሳቃሽ ምስል መነጋገሪያ ሆኗል። የኢትዮጵያን የውጭ ምንዛሪ አስመልክቶ በዛሬው ዕለት ብሔራዊ ባንክ አዲስ መግለጫ አውጥቷል። እኛም ይህን መግለጫ ጨምሮ ከላይ ያስተዋወቅናችሁን ጉዳዮች አንድ በአንድ አፍታተን እንነግራችኋለን። አብራችሁን ቆዩ። የኢራን ድሮኖች በኤርትራ በሁለት ቢላ እየተጫወተች ያለችው ቴህራን። ከሰሞኑ ወደ ኤርትራ የቀይ ባህር ወደብ ከተማ ምጽዋ እየተደረጉ ያሉ በረራዎች ትኩረት ስበዋል። አስመራ ከቴህራን የመሳሪያ ቅብብሎሽ ውስጥ መግባቷን የሚያሳዩ መረጃዎች ናቸው። በምጽዋ ኤርፖርት ዓለም አቀፍ ማዕቀብን የጣሰ በረራ ጭምር መደረጉን ዘ ሆርን ሪቪው የተሰኘ የወሬ ምንጭ ጽፏል። ሆርን ሪቪው ሪሰርቸር ዮናስ ይዘዘው ባሰናዳው ትንታኔ የአሜሪካ መንግስት ማዕቀብ የጣለበት የኢራን የአየር ትራንስፖርት አገልግሎት ሰጪ ተቋም ወደ ምጽዋ በረራ ማድረጉን የሚያሳዩ መረጃዎች ተገኝተዋል። በቅርቡ ንብረትነቱ የቤላሩስ የሆነው ኤሉሲን 62 የሚሰኝ ከባድ የጭነት አገልግሎት አውሮፕላን ወደ ምጽዋ መብረሩን የሳተላይት መረጃዎች አሳይተዋል። ከሳምንት በፊት ደግሞ የኢራኑ ካሳም ፋርስ ኤር 747 የጭነት አውሮፕላን በተመሳሳይ ምጽዋ ላይ ማረፉ ታውቋል። ይህ በአስመራና ቴህራን መካከል የተፈጠረው ግንኙነት አዲስ መልክ እንደያዘ የሚያሳይ ነው። የጭነት አውሮፕላን ምልልሱ የድሮን ቴክኖሎጂ ላይ የተመሰረተ የጦር ትብብር ስለመኖሩ ጠቋሚ ነው ተብሏል። ኢራን ለዘመናት ከፐርሺያ ባህረ ሰላጤ ባለፈ ተጽዕኖን ስትገነባ የቆየች ሀገር መሆኗን ያስታውሰው የሆርን ሪቪው ጽሑፍ በየመን ሀውቲን ከማስታጠቅ አልፎ በሱዳን ግንኙነቶችን እየፈጠረች ነው ይላል። ቴህራን ቀይ ባህርን እስራኤልን ለመገዳደርና የምዕራባውያንን የባህር ኃይላት በቀይ ባህር ያላቸውን ይዞታ ለመከላከልና ተጽዕኖ ለመፍጠር እንደ ቁልፍ ስልታዊ ስፍራ የምትመለከተው ነው። እንደ ምጽዋ ያሉ የኤርትራ ወደቦችን ማግኘት መቻሏ ደግሞ በአፍሪካ በኩል ባለው የቀይ ባህር ክልል አንድ እግሯን እንደ መትከል የሚቆጠር ነው። አስመራ ለኢራን ወደቦችን ክፍት ስታደርግ ይህ ለመጀመሪያ ጊዜ አይደለም። እንደ ፈረንጆቹ አቆጣጠር በ2000 ማለትም በሚሊኒየም አጋማሽ ላይ የኢራን መርከቦች ነዳጅ ለመሙላት ለሎጂስቲክስ ግልጋሎት የኤርትራን ወደቦች ተጠቅመዋል። የሰሞኑን የሚለየው በአሜሪካ ግምጃ ቤት ስር የጦር መሳሪያና ድሮኖችን በማንቀሳቀስ ማዕቀብ የተጣለበት የኢራን አየር መንገድ የጭነት አውሮፕላንና ሌሎችም በረራዎች ምጽዋ ላይ መደረጋቸው ነው። ምጽዋ ላይ የታዩት አውሮፕላኖች አይነታቸው ከፍተኛ ጭነት የሚያንቀሳቅሱ መሆናቸውን ያሳያል። የድሮን አካላትን፣ መለዋወጫዎችን፣ ፈንጂዎችን፣ መሳሪያዎችን የሚያንቀሳቅሱ ግድ የሚሉ የቴክኒካል አማካሪዎችን ጭምር የሚያጓጉዙ ናቸው። የቴህራንና አስመራ ይህ ግንኙነት ቴህራን ከአዲስ አበባ ጋር ያላትን ግንኙነትና አግባብ የሚያወሳስብ ነው። ኢትዮጵያ በምዕራባውያን ከፍተኛ የዲፕሎማሲ ጫና ስር በነበረችባቸው ጊዜያት ኢራን የኢትዮጵያ ሉዓላዊነት አክብራ የነበረ ሲሆን ከኤርትራ ጋር እየቀጠለች ያለችው ግንኙነት ግን ለኢትዮጵያ የደህንነት አደጋ የጣለ ነው ተብሏል። ከአዲስ አበባ ጋር ሞቅ ያለ የዲፕሎማሲ ግንኙነት የፈጠረችው ቴህራን አሁን በመከላከያው ዘርፍ ትብብር ከአስመራ ጋር ማድረጓ በቀጠናው የአተራማሽነት ሚናዋን የሚያሳይ ነው ተብሏል። ኢትዮጵያ ከኢራን እስላሚክ አብዮት ጋርድ ጋር የሚገናኙ የጭነት አውሮፕላን የኤርትራ ወደቦች በረራዎችን በዝምታ ማለፍ እንደማትችል ጽሑፉ አመላክቷል። አስመራ የዘመኑ የኢራን ድሮኖች የቅኝትና የስለላ ስርዓቶች ወይንም የሚሳኤል ቴክኖሎጂ እጇ የመግባቱ ዕድል የቀጠናውን የጸጥታ ሁናቴ ላይ አሉታዊ ክስተት የሚፈጥር በኢትዮጵያ ሰሜን ድንበር በኩል የኤርትራ ስትራቴጂያዊ አመጻን የመምራት ሚና የሚጨምር ነው ተብሏል። የሆርን ሪቪው ዘገባ ኢትዮጵያ የኤርትራን ይህንን ድርጊት እንድታጋልጥ መክሯል። አዲስ አበባ እንደ ቃስም ፋርስ አየር መንገድ የመሰሉ በረራዎችን በማስረጃ በማስረገጥ ለማዕቀብ አድራጊዎች አሜሪካና የአውሮፓ ህብረት አበጥራ ማሳየት ትችላለች ተብሏል። ይህ በራሱ ለኢትዮጵያ አንድ የዲፕሎማቲክ በር የሚከፍት ነው።
በመከላከያ ዘርፍ ደግሞ ሀገሪቱ የአየር መከላከያ ስርዓቶች ላይ ይበልጥ ወጪ እንድታደርግና ስርዓቷን እንድታዘምን በተለይ በጸረ ድሮን ቴክኖሎጂ ላይ በኤሌክትሮኒክስ ዋርፌር ጃሚንግ ስርዓቶች ላይ እንድታተኩር ነው የሆርን ሪቪው ጽሑፍ የሚያሳስበው። ድንበር ላይ የሚመሰረቱት የጦር ሰፈሮች። በኢትዮጵያ ድንበር አቅጣጫ ሁለት የጦር ሰፈሮች ሊቋቋሙ መሆኑ ተሰምቷል። ሁለቱን የጦር ሰፈሮች የምታቋቁመው ኢትዮጵያን በደቡባዊ አቅጣጫ የምታዋስነው ኬንያ ናት። የፕሬዝዳንት ዊሊያም ሩቶ መንግስት እነዚህን ሁለት የጦር ሰፈሮች ለማቋቋም የፈለገው ከኢትዮጵያ አቅጣጫ የሚሰነዘሩትን የታጣቂዎችን ጥቃት በቅርበት ለመከላከል ነው። ይህንንም የአፍሪካ ኢንተለጀንስ ዘገባ አሳይቷል። ከሰሞኑ በኢትዮ ኬንያ ድንበር አቅጣጫ የአርብቶ አደሮች ግጭት አገርሽቶ ነበርም። የኬንያው ስታንዳርድ እንደዘገበው ኬንያ ከኢትዮጵያ የሚነሱ የኦነግ ሸኔ ታጣቂዎች እንዲሁም ከዳሰነች ተነስተው የኬንያን ድንበር አቋርጠው ወደ ግዛቷ በሚገቡ አርብቶ አደር ታጣቂዎች ዜጎቿ ጥቃት እየደረሰባቸው ነው። ከኬንያ ወደ ኢትዮጵያ አቋርጠው በመግባት የከብት ዘርፊያ የሚፈጽሙም አሉ። ኬንያ ከኢትዮጵያ በምትዋሰንበት ድንበር ግጭት ፈተና ውስጥ ከመግባቷን ባሻገር በኦነግ ሸኔ ድንበር ዘለል ጥቃትም ስትፈተን ቆይታለች። የኬንያ ፖሊስ የኦሮሞ ነጻነት ሰራዊትን በህገወጥ የጦር መሳሪያና በአደንዛዥ እጽ ዝውውር፣ ህገወጥ የሰዎች ዝውውር፣ የኮንትሮባንድ ዕቃዎች ንግድ፣ ህገወጥ ማዕድን ማውጣት፣ የጎሳ ግጭትን በማነሳሳት ሰዎችን አግቶ ገንዘብ በመቀበል ወንጀሎች ይከሳል። ከዚህ ቀደም የኬንያ ፖሊስ በሰሜናዊ የኬንያ አቅጣጫ በኦነግ ሸኔ ኃይላት ላይ የተቀናጀ ወታደራዊ እርምጃ ወስዶባቸዋል። ኢትዮጵያና ኬንያ ባለፈው መስከረም ወር ወታደራዊ ስምምነት ተፈራርመዋል። ይህ ስምምነት በፈረንጆቹ በ1963 ኬንያ ነጻነቷን ማግኘቷን ተከትሎ ከተፈራረሙት ቀጥሎ መከላከያ ለመከላከያ የተደረገ ወታደራዊ ስምምነት ነው። ወታደራዊ ስምምነቱን የተፈራረሙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኬንያ መከላከያ ኤታማዦር ሹም ጄኔራል ቻርልስ ሞሪዮ ናቸው። ይህ በዚህ እንዳለ የግብፁ ፕሬዝዳንት አብዱል ፋታህ አልሲሲና የኬንያ አቻቸው ዊሊያም ሩቶ በስልክ ተነጋግረዋል። ሁለቱ መሪዎች በሚመሯቸው ሀገራት የሁለትዮሽ ግንኙነት ዙሪያ ቀጠናዊ በሆኑ ጉዳዮች ላይ እንደመከሩ ነው ከወደ ኬንያ የወጡ መረጃዎች ያመላክቱት። በሁለቱም አቅጣጫ የወጡት መረጃዎች በመሪዎቹ የውይይት አጀንዳ ውስጥ ኢትዮጵያ መነጋገሪያ እንደነበረች ተመላክቷል። በውይይቱ ላይ ኢትዮጵያ ስም የተነሳው ግብጽ በተለመደው አኳን በኢትዮጵያ ህዳሴ ግድብ ላይ ጥያቄና ስጋት አለኝ በሚል ነው። አልሲሲ በኢትዮጵያ ጉዳይ የኢትዮጵያን ጎረቤቶች ለማግባባት ጥረት አካል በሆነው በዚህ ውይይታቸው በተለመደው አኳን የግብጽ የውሃ ድርሻ እንዲነካና ግብጽም እንድትጎዳ አልፈልግም፣ ኢትዮጵያ በተናጠል ያካሄደችው የግድቡ የውሃ ሙሌትም ተቀባይነት የለውም ሲሉ ተናግረዋል። ፕሬዝዳንት ዊሊያም ሩቶ ባለፈው ዓመት ጥር ወር በግብጽ ጉብኝት አድርገው መመለሳቸው ይታወሳል። ኬንያ በአባይ ተፋሰስ ስር ከሚገኙ ሀገራት መካከል አንዷ ስትሆን የሀገሬው ፕሬዝዳንት ዊሊያም ሩቶ በአባይ ወንዝ ላይ በተገነባው ግዙፉ የታላቁ ህዳሴ ግድብ የምረቃ ስነ ስርዓት ላይ ባለፈው መስከረም ወር ጉባ ወረዳ ተገኝተው በሁነቱ ላይ መታደማቸው የሚታወስ ነው። በኢትዮጵያና ኤርትራ መካከል ጦርነት አይቀሰቀስም። ጌታቸው ረዳም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ከእውቁ የአልጀዚራ ጋዜጠኛ መሃዲ ሐሰን ጋር ቃለ ምልልስ አድርገዋል። ጌታቸው የኢትዮ ኤርትራ ውጥረትን በተመለከተ በቃለ ምልልሱ አስተያየት ሰጥተዋል። ጦርነት አይፈነዳም ብለዋል። አቶ ጌታቸው ረዳ ይህን ቃለ ምልልስ ማድረጋቸውን በተመለከተ ጋዜጠኛ ማርቲን ፕላውት ባጋራው መረጃ የጠቅላይ ሚኒስትሩ አማካሪ በኢትዮ ኤርትራ ጦርነት አይቀሰቀስም ሲሉ አጽንኦት ሰጥተው መናገራቸውን አመላክቷል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በሎንዶን ያደረጉት ቃለ ምልልስ ይፋ ባይሆንም ይህን ውይይት በተመለከተ በታማኝ ምንጮች የተጋሩ መረጃዎች ጌታቸው የጦርነት እንዳፋ ከኢትዮጵያና ኤርትራ በላይ የሚረዳ የለም፣ ጦርነት የሚያስከትለው መስቀልቅል የከፋ መሆኑን ስለሚረዱ ወደ ውጊያ አይገቡም ሲሉ አስተያየት መስጠታቸው ተሰምቷል። ጌታቸው ረዳ ለንደን ላይ ያደረጉት ቃለ ምልልስ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ሙሉ ለሙሉ አየር ላይ የዋለ አይደለም። ሆኖም ቃለ ምልልሱ በሚቀጥሉት 24 ሰዓታት ጊዜ ውስጥ ይተላለፋል ተብሎ ይጠበቃል። አቶ ጌታቸው ረዳ ጦርነት አይቀሰቀስም ሲሉ የተናገሩት ፌዴራሉ መንግስት ህወሓት ከኤርትራ ኃይላት ጋር በማበር ጦርነት ለመክፈት ተንቀሳቅሷል በሚል ክስ በሚያሰማበት ነው። የኢትዮጵያ መንግስት ከአንድ ወር ከ15 ቀናት በፊት ለተመድ ባስገባው ደብዳቤ ህወሓትና ኤርትራ ጥምረት ፈጥሯል የሚለው